ብዙ ሰው ይጸልያል፣ ብዙ ሰው በቤቱ ይጸልያል፣ በቤተ ክርስቲያን ይጸልያል። ግን እግዚአብሔርን እንዴት መቅረብ እንዳለበት አያውቅም። እኛ እንደምንጸልየው የጸሎት አይነት በሀገራችን እንደሚጸልየው የጸሎት ብዛት ዋው! እግዚአብሔር ቢመልስ ኖሮ ሀገር ይደበላለቅ ነበር። ግን ብዙ ጸሎቶች አይመለሱም። ብዙ ጸሎቶች ዕውቀት የላቸውም። እንዴት እግዚአብሔርን እንደምንቀርበው ዕውቀት ስለሌላቸው አይመለስም ብዙ ጸሎት። ለምሳሌ የማይመለስ ጸሎት አንደኛው እግዚአብሔርን በተሰወረና በድፍረት ኃጢአት ብንቀርበው እግዚአብሔር ጸሎታችንን አይመልስም። ወደ እግዚአብሔር ስትቀርብ በስውር ኃጢአትና በድፍረት ኃጢአት ሕይወትህ ተሞልቶ ልብሽ ተሞልቶ ብትጸልይም ከጣራው አያልፍም። እና ዛሬ የማስተምራችሁ የውጤታማ ጸሎት ሚስጥር፣ ውጤታማ የሆነ ጸሎት እንዴት ነው የምንጸልየው? በስውር ኃጢአት በድፍረት ኃጢአት ሕይወታችን ተይዞ ብንጸልይ እግዚአብሔር መልስ አይሰጥም። እግዚአብሔር መልስ አይሰጥም። ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 2 እንደዚህ ይላል። ኢሳይያስ 59 ከቁጥር 1 እስከ 2 እንደዚህ ይላል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል። አየ ሕይወት በስውር ኃጢአት ተይዞ ሕይወት በድፍረት ኃጢአት ተይዞ ብትጸልይ ምንም መልስ የለውም።